በዚህኛው ሴክሽን የምንመለከተው እንዴት ሳንድቦክሳችንን መጠቀም እንደምንችል ሲሆን በቅድሚያ ሳንድቦክስ ምንድነው? ሳንድቦክስ ማለት ሪስክ ፍሪ የሆነና ምንም አይነት አክቹዋል ገንዘብ የማይንቀሳቀስበት ሴትአፕ ለማድረግ እንዲሁም ቴስት ለማድረግ የምንጠቀምበት ኢንቫይሮንመንት ማለት ነው። በአሪፍ ፔ ዶክመንቴሽን ላይ በተለያዩ ትራንዛክሽኖች ፔጆች ውስጥ በቀኝ በኩል የምታገኙት ሳንድቦክስ ይሆናል። በዚህኛው ሴናሪዮ ውስጥ የተለያዩ አይነት ሴቲንጎችን መሞከር እንችላለን። አክቹዋል ገንዘባችንን ሳንነካ ማለት ነው። ፔመንት ሪኩዌስቶችን መላክ፣ ሪዳይሬክት ፍሎዎችን ማድረግ፣ የተለያዩ አይነት ፔመንት ሜቶዶችን መሞከር፣ ዋሌቶችን፣ ባንኮችን እንዲሁም ካርዶችን መሞከር እንችላለን። እንዲሁም ደግሞ ዌብ ሁኮችን ሃንድሊንጋቸውን ቴስት ማድረግ እንችላለን ማለት ነው። እንዲሁም ደግሞ የተለያዩ ዲባጊንግ እና ቫሊዴሽን ሎጂኮችን፣ ሰክሰስ ኬዞችን፣ ፌሊየሮችን እንዲሁም ፔንዲንግ ኬዞችን ቴስት እናደርጋለን ማለት ነው። በዚህም ሳንድቦክስ ውስጥ የተለያዩ የአሪፍ ፔ ፕሮዳክቶች ኢምፕሊመንት በማድረግ ሪል ላይፍ ኢምፓክት ሳይኖራቸው ቴስት የምናደርግበት ሜካኒዝም ነው። በቅድሚያም ስለዚህ የሳንድቦክስ ዲስክሪፕሽን ለማግኘት ካስፈለገ አሪፍ ፔ ውስጥ ዶክመንቴሽን በመግባት ኢሴንሻል ሳንድቦክስ ውስጥ በመግባት በዚህኛው ሴክሽን ውስጥ ማለት ነው ስለ ሳንድቦክሱ ዲቴል የሆነ ዲስክሪፕሽን ማግኘት ትችላላችሁ። በመቀጠልም ደግሞ ለተለያዩ አይነት ትራንዛክሽኖች እነዚህን የሳንድቦክስ ፊቸሮችን መሞከር እንችላለን ማለት ነው። በዚህ በኩል የምትመለከቱት የሳንድቦክስ ኢምፕሊሜንቴሽኑ ሲሆን እሱንም ቴስት ለማድረግ የተለያዩ አይነት የሪኩዌስቶችን ኢምፕሊመንት በማድረግ ስፔሲፊክሊ ለዛ ዩአርኤል ለዛ ኢንድ ፖይንት ኢምፕሊመንት ማድረግ ግዴታ ኤፒአይ ኪ መስት ነው። በመቀጠል ደግሞ ኢምፕሊመንት የምታደርጉትን ቦዲ አድ በማድረግ የዛን ሪስፖንስ ካፕቸር ማድረግ ትችላላችሁ ማለት ነው። የተለያዩ አይነት ኤረሮችን ይነግራቸዋል። ሰክሰስም እንደዚህ አይነት ስታተሶችን ቦዲዎች እንደዚህ በመላክ ስታተሶችን እንደዚህ ሪሲቭ ማድረግ ትችላላችሁ ማለት ነው።